የምርጫ ምልክታችንን የስንዴ ነዶ አርገን ስናቀርብ ስንዴ የመደመር ምልክት ነው። የስንዴ ነዶ እያንዳንዷ ዘለላ በዛ ውስጥ የተደመረውን እቅፍ የሚሞላውን የተሳሰረውን ሁኔታ ስናይ የህዝባችን አንድነት፣ የህዝባችን አብሮነት፣ የህዝባችን በጋራ ሆኖ መስራት ለሀገራችን ብልጽግና እጅግ ወሳኝ እንደሆነ ብልጽግናም እንደ ፓርቲ ይሄንን ለማረጋገጥ እንደሚሰራ ቃል በመግባት ነው። ከተመረጥ በታማኝነት እጅግ በጣም በላቀ አፈጻጸም መልሰን ለህዝባችን የገባነውን ቃል ፈጽመን እነሆ እንደምንል ነው። ከገባነው ቃል አንሸራረፍም። ለህዝባችን ለሀገራችን ያለምነው ብልጽግና ነውና ለመበልጸግ ትላንትና ወደ ኋላ የቀረንበትን ታሪክ እያስታወስን በቁጭት በእልህ ታላቅ ሀገር ለመሆን ታላቅ ህዝብ ለመሆን ሰንቀን ታጥቀን እልህ ገብተን ነው የምንሰራው። የ2013 ምርጫ ግን የኢትዮጵያ ህዝብ በተለይም የከተማችን የአዲስ አበባ ህዝብ በድምጼ ነው መንግስትን የምመሰርተው ስልጣኑ የኔ ነው የሚል እምነት ለመጀመሪያ ጊዜ ከልቡ አሳድሮ ዝናብ ሳይል ቀን ፀሐይ ሳይል ሌሊት ሳይል ቆሞ በድምጹ መንግስት መመስረት ችሏል። ይሄ አንዱ የምንኮራበት ትልቅ ጅማሮ ህዝብም በራሱ በመተማመን በትክክልም ደግሞ ሉዓላዊ ስልጣን ባለቤት ነኝ ብሎ በማመን መፈጸም መቻሉ አንድ ትልቅ መሰረት አድርገን መውሰድ እንችላለን። በዚህ ላይ በሚገባ መሰረቱን መገንባት ስለሚገባን በምርጫ 2013 ወይም ደግሞ በስድስተኛው ዙር ምርጫ የገባነውን ቃል ያለምንም መታከት ያለምንም መድከም በብዙ ፈተናዎች ውስጥ ሆነን ስንፈጽም ቆይተናል። ይህንንም በማድረጋችን እጅግ በጣም ደስ ይለናል።